ሰላም ሰላም ውድና የተከበራችሁ የዩቱብ ቻናል ተከታታዮች በሙሉ ሰላም በያላችሁበት ብዝት ብዝት ይበልላችሁ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁኝ። ቪዲዮ ምንድነው? የሙልሙል ዳቦ መጋገር አገጋገር አብረን የምናየው ይሆናል። በነገራችን ላይ እንኳን ለቡኤ ባህል በሰላም አደረሳችሁ አደረሰን እያልኩኝ እንግዲህ በ2018 ልታልቅ ትንሽ ቀናት ቀርታለች። እንግዲህ ዛሬ ቡሄ 12 ቡሄ በዓል የሚከበርበት ቀን ነው እና በዓሉ የሰላም የፍቅር የስኬት እንዲሆንልን እመኛለሁኝ። እንግዲህ እዚህ ጋር ወደ ዳቦአችን የምንጋግር ይሆናል። እዚህ ጋር ያዘጋጀሁት ትንሽ ዱቄት እዚህ ጋር አዘጋጅቻለሁ። እንደዚህ ግብአቶቹን እየጨማመርኩኝ ነው። ነጭ አዝሙድ፣ ሱካር እንዲሁም ደግሞ ካሜራ እዚህ ጋር ጨመርኩት። እዚህ ጋር ደግሞ ትንሽ ሻይ ማንኪያ ጨው ጨመርኩት። ከዛ እዚህ ጋር ቤኪንግ ፓውደር አንድ የሾርባ ማንኪያ አንድ ሙሉውን አድርገን እንጨምራለን። በደንብ እንዲፋፋልን በዚህ መልኩ ማንኪያ ስላልሞላ ትንሽ ጠብ እናደርግበታለን። ከዛ በዚህ መልኩ እንደዚህ ከጨማመርን በኋላ በደንብ እሽት አድርገን ለተወሰነ ደቂቃ እናስቀምጥና ከዛ ኩፍ ካለልን በኋላ ጠቀልለን ወደ መጋገሪያ እናስገባለን ማለት ነው። እንግዲህ ዱቄቱን እንደዚህ እንትን አድርጋለሁ። ከዛ በኋላ በዚህ መልኩ ቦክቶልኛል። ቡኮዬ በጣም የሚያምር ቡኮ ነው፣ ቦክቶልኛል። አሁን እንግዲህ ወደ መጠቅለል እንሄዳለን። በዚህ መልኩ ወረቅ ዝብዴና አልሙኒየም ነው የተጠቀምኩት። ቅጠል ስለማላገኝ እዚህ ሰው ሀገር ላይ የቆጮ ቅጠል የለም። እንግዲህ ሀገራችን ቢሆን በቆጮ ቅጠል ነበር የምንጋግረው። እዚህ ደግሞ ባለነው ነገር ተጠቅመን ያው የሰው ቪዲዮ ስና እንደ አምረን በዚህ መልኩ ባለው ተጠቅመን በዚህ በወረቅ ዝብዴና በአልሙኒየም ነው የተጠቀምኩት እኔ። እናንተም ባላችሁ ተጠቅሙ። በነገራችን ላይ በየቤታችን በሰው ቤት በየመዳም ቤት ይሄ ቅጠል አለ ማለት ይሄ አልሙኒየሙና ወረቅ ዝብዴ አለ። እሱን ተጠቅማችሁ መጋገር ትችላላችሁ። አብዛኞቹ ግን የሰላጣ ቅጠልም ትጠቀማላችሁ። ለሰላጣ የሚጠቀሙት ካስ የሚባለው ቅጠል በሱ መጋገር ይቻላል። ግን ትናንሽ ስለሆነ በዚህ ብንጠቀም ተመራጭ ሆናል ብዬ አስባለሁ። እንደኔ በዚህ መልኩ ተጠለልኩት። እኔ ይሄ ቅጠል የተጠቀምኩት አልሙኒየም ስለሚይዝብኝ ነው። አልሙኒየም እንዳይዝ እሱን ቅጠል ከስር አረኩት። አልሙኒየም ደግሞ ንፋስ አያስገባም። በሱ በደንብ ሲጠቀለል ንፋስ ሳይገባ ዳቦችን በጥሩ ሁኔታ ይበስልልናል። ከዛ እንደዚህ ለብ ለብ አድርጌ አላጠበቅኩትም፣ ምክንያቱም ዳቦ ንፍት ማለት አለበት። በዚህ በሲሱ አጠቀለልኩት። ከዛ ሁሉንም እንደዚህ በዚህ መልኩ ጠቅልዬ ጨረስኩት። እንግዲህ ድስቴ ትንሽ ነች፣ በደንብ እንዲነፋ የሚበቃ አይመስለኝም። ሆኖም ግን ደግሞ ያው እንደሚሆነው ነው ይብስላል። ከዛ እዚህ ጋር ጋዛችን ጋር ጣድን። ከዛ ጋዛችንን ለክተን በትንሹ ነው ማድረግ ያለብን እሳት፣ ምክንያቱም ለብ ለብ እንዳይልብን ቀስ ብሎ እንዲበስል እሳቱን ቀነስ አድርገን አሁንም ማየት አለብን፣ ከፍተን እንዳያርብን። ምክንያቱም አልሙኒየም ሙቀት ስለሚስብ ይቃጠልብናል። ከዛ በዚህ መልኩ ጣድኩት። ከዛ በስሎ በዚህ መልኩ ወጣ። ይሁት ሲያምር የምር በጣም ነው የሚያምረው። በጣም በጥሩ ሁኔታ በስሎልኛል። እንደዚህ ፋንዲሻዬንም አፈነደውት። ከዛ ቀሪቦም ጠምቄ ነበረ። ቀሪቦዬን እንደዚህ እጣኔን ጭስ አረኩት በዚህ መልኩ።
ከዛ እዚህ ጋር ይኸው ዳቦ ያዘጋጀት እያልኩ ቪዲዮ እየሰራው ነበር እና ይኸውት ዳቦ በጣም ነው የሚያምረው። ጉሉ ማሻአላ። ከዛ እንግዲህ ጓደኞቼ ኑ ቁርስ እንብላ እያልኩኝ እንደዚህ ፈታ እያልኩ ነበረ። ያው በዓል እንግዲህ አገር ቤት ነው የሚያምረው፣ ግን ደግሞ በመከራ በቃ እንዳይከፋን ራሳችንን እንትን ማድረግ አለብን። በተረፈ ሰላም ሁኑልኝ።